ወሰዳችሁት አይደለ? መርዝ ይሁንባችሁላችሁ። ይሄ ልጅ ማለት ነው ታለንቱ ይጥፋበት። ባዶ ጎል አግኝቶ ማለት ነው ቀኝ የቱ ነው ግራ የቱ ነው በየትኛው ደግሞ ብሎ እንዲያስብ ያድርገው። በቃ ሌላ ምንም ማለት አንችልም። አንተ እንዴት አድርጎ ነው የነጠቁን? በእናትህ እንዲህ የመጀመሪያ ፈራሚያችን ሆነ ምናምን አልተባለም እንዴ? ለማንኛውም ማለት ነው ሲቲዎች የያዛችሁት ነገር አይበርከተላችሁ። በቃ ምንም አባክ አታመጡ። ይሄንን ወቅ ከመቼው ነው ቀብ ያደረጉት? አንተ ምን አይነት ነገር ነው? በቃ ይሄ እንደዚህ አሸባሪ ነው ቀረ ማለት ነው ይሄ ቡድን። ወይኔ አርሲዬ የአዶንስ ገንዘብ 10 ሚሊዮን መክፈል አቅቷት ጄሬሚ ሞንጋ ማንቸስተር ሲቲን ተቀላቀለ። ይሄ ቅሌት ነው። ዋንጫ ባነሳሽበት ማግስት የ10 ሚሊዮን ተጫዋች፣ ምክንያቱም ተጫዋቹን አልፈለኩም ምናምን አይሰራም። አሁን ትራንስፈሩ መጨረሻ ላይ እንደደረሰ ምናምን ሁላችንም እናውቃለን። አንቺም ተናግረሻል ያረቀ ትራንስፈር መሆኑ። ይሄ ቅሌት ይሄ ከግርጣት ብቻ ተብሎ የሚታለፍ ነገር አይደለም። እኮ ብር እኮ አይደለም የተጠየቅሽው እኮ ብር አይደለም። አዶንስ ተጠይቀሽ አዶንስ መክፈል አቃተሽ። ችጋር በሴንቸሪ እኮ ነው ዋንጫ ያሳካሽ። በሴንቸሪ ያሳክተሽ እንዲህ ያልሽ ትልቅ የሆንሽ መሰለሽ። አይደለሽም አሳየሽ እኮ ይኸው። አጨብጭብ አንተ። ኧረ ሃይጃክ ትጠላለህ። እኔ በ3.5 ሚሊዮን አርሰናል ይበላል ብዬ ጠብቄያለሁ። ለ3.5 ሚሊዮን ጄሬሚ ሞንጋን ማለት ነው ማንቸስተር ሲቲ ሂርዊጎ ተብሏል። ማለት ዶኩ በለው ልጁ ራሱ ዶኩ በለው በቃ። ግን እኔ ጭራሽ እንደ አርሰናል ለረጅም ሳምንታት እየተከታተለ ልጁን የነበረው እንዲህ አንተ ጥልቅ ብሎ በአንዴ ሲቲ ያስፈርሟል። ማሬስካ አንዴ አንተ ሲጀምር ታውቃለህ ይሄ ልጅ ማለት ነው የእውነት ያስፈልገን ነበር። እንደዚህ አይነት ተጫዋች ነው የምንፈልገው ለቲሜ። በቃ እንደዚህ አይነት ተጫዋች እንደ ዶኩ አይነት ተጫዋች ነው የምንፈልገውና ራሱ ዶኩ በለው በ10 ሚሊዮን ፓውንድ ያስፈረም ነው። አርሰናል ግን ለ3.5 ሚሊዮን ነው ይሄ ልጅ የተበላው። 3.5 ሚሊዮን ነው በቃ። ውይ በላሽው፣ አንጀቴን በላሽው፣ ሆቴን በላሽው። ስጀነጅኝ ቆይተሽ ለፈላው የጋርሽው። ወይኔ ወያላ እኔ አፈር ልብላው፣ እኔ ልውቅለለው፣ እኔ ልዋረደው፣ እኔ ልገርጣው ወያላ። በ16 ዓመት ትገመታለህ በ10 ሚሊዮን። እኔ አልሰጠም እንደ 10 ሚሊዮን አጠይቀኝም እንዴ? ወዳጅነታችን ለዚህ ነው እንዴ ወያላ? ኧረ ወይኔ ወያላ እኔ አፈር ልብላ። እንግዲህ ምን ማድረግ ይቻላል? አይዞን ወያላ። ለመረጃው ማዘግየት በጣም ትልቅ ይቅርታ ጠይቃለሁ። ለማንኛውም ያው ሰፈራችን ውስጥ ያው እንደምታውቀው ማብራት አልነበረም እና ዘግይቻለሁ። ሲቲ ፋሚሊ ያው እንደማትቀየሙኝ ተስፋ አደርጋለሁ። ዋንጫ በልቶ እንኳን ማለት ነው ተጫዋች የማይመርጠው ክለብ ቢሆን አርሰናል ነው። የምሬን ብላችሁ ማለት ክለባችን ማንቸስተር ሲቲ ይኸውላችሁ አርሰናል ከወር በላይ ድርድር ሲያደርግበት የነበረው ይኸውላችሁ ጄሬሚ ሞንጋን ክለባችን ማንቸስተር ሲቲ ያው ዝውውሩን ለመጥለፍ እየሞከረ ይገኛል እና ንግግሮች ጀምሯል። ያው በዚህ ዝውውር ላይ ኢንዞ ማሬስካም ያው ፕሮጀክቱን አቅርቦ ለልጁ ተናግሯል ተባለ። እናም ሌላ ጀረሚ ልናስፈርም ነው ሲቲ ፋሚሊ ማለት ነው። እናም ያው መጀመሪያም እንደተነገረው ክለባችን ማንቸስተር ሲቲና ኢንዞ ማሬስካ ያው አዲስ ዊንገር ይፈልጋሉ እየተባለ ይገኛል። ያው ቻንስ ክሬት ምናምን ጎል የሚያስቆጥር ምናምን እና አሁን ከሌስተር ሲቲ ጀረሚ ሞንጋን ልናስፈርም ነው። ሌላ ሁለተኛ ጀረሚ ክለቤ ሲቲ እኮ ይለያል። የምሬን ብላችሁ ማለት ነው ከወር በላይ ሲደራደር የነበረው አርሰናል አሁን ከማንጋጋው ከጎሮሮ አውጥቼ ለራሴ ሊያደርገው ነው። ምክንያቱም እኔ ታላቁ የእንግሊዙ ኩራት ማንቸስተር ሲቲ ነው። ማንም ደፍሮ ከኔ ተጫዋች መውሰድ አይችልም። እኔ ከፈለኩት እኔ ብቻ ልፈልገው እንጂ ማንንም። ለማንኛውም ኮፒ ሊንክ፣ ሼር፣ ፎሎ እያደረጋችሁ ለሁሉም አድርሱልኝ። ይመቻችሁ። ሁለተኛው ጀረሚ ኪሳችሁ ውስጥ ትገባለች። ይመቻችሁ። ትክክለኛ ግርጣት ማለት ነው። ባለፈው ራሳችሁን ለማስደሰት ዝም ብላችሁ ፈጥራችሁ ማንቼ ገረጣ ምናምን ያላችሁት ሳይሆን አንድ ወሩ ሙሉ ስትነጋገረው ቆይተ ስምምነት ብቻ ነው የቀራችሁ። ስትነጋገሩ ቆይተ ማንቸስተር ሲቲ መጥቶ ፖቴንሻል አለው አርሰናል ካናገረውማ ይወሰድለት ምናምን ብሎ አንተ የመለመልከውን እዞል ሲመጣ ይሄ ግርጣት ይባላል ማለት ነው። ምርጥ እየሰጧችሁ ነው ባይደው ስለ ግርጣት ማለት ግርጥት ያለ ክለብ እንዳለ አታውቅም አንተ በላይ ያንተን ክለብ በነገራችን ላይ ማለት ነው ወይ ከዚህ በፊት ከልጅነቱ ካልደገፈው ወይ ምናምን ምን ብሎ መርጦት ይመጣ ምን ብሎ ይመርጧል ያንተን ክለብ ትንሽዬ ክለብ እኮ ነው ያለ። ግርጣት ማለት ይሄ ነው። በነገራችን ላይ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ግርጣት እያላችሁ ኮሜንት ላይ እየጻፋችሁ ታደርሱልኛላችሁ ማለት ነው። ይመቻችሁ።